ፖስቴንሽን የስላብ አይነት በምንሰራበት ጊዜ ከሌሎች የስላብ አይነቶች ምን የተሻለ ጠቀሜታ እናገኛለን የሚለውን ነገር ዝርዝር እንይ። የመጀመሪያው ሴፍቲ ነው። ሴፍቲያችንን እንጨምራለን ስንል ህንጻችን ያገልግሎት ጊዜ ከሌሎች የስላብ አይነቶች ሞር የተሻለ ይሆናል። ከዛ ባሻገር ደግሞ የመሬት መንቀጥቀጥ እርዝክዊክ ወይም ደግሞ ካታስትሮፊክ ኢቨንት የምንላቸው እነዚህ ኢቨንቶች የጎርፍ የሱናሚና የመሳሰሉትን አደጋዎች በሚኖሩበት ጊዜ ከእንደሌሎቹ የስላብ አይነቶች ከነሱ የተሻለ የመቋቋም ሂደት አላቸው ማለት ነው። እስቲ እንዴት ነው እርዝክዊክና ሌሎቹን የተፈጥሮም ይሁን የሰው ሰራሽ አደጋዎችን የምንቋቋመው የሚለውን ነገር እኔ የመጀመሪያው ዳክቲሊቲና ኢነርጂ ዲሲፔሽን እንላለን። ዳክቲሊቲ የምንለውን ነገር ስናይ ዳክቲሊቲ ማለት መሰረታዊ የመሬት የመንቀጥቀጥ የመቋቋም ዲዛይን ሲሆን ይህም ማለት ሳይሰበር መለጠጥና መታጠፍ ማለት ነው። ሌላኛው ኢነርጂ ዲሲፔሽን ሲሆን ይሄም የሚመጣውን የሴስሚክ ፎርስ በመበተን የሚፈጠርብንን የህንፃውን መደርመስ መከላከል ነው። ፒቲ ሲስተም ወይም ፖስቴንሽን ሲስተም ከንቅናቄው በኋላ የበፊቱን ጥንካሬ መልሶ እንዲያገኝ ይረዳናል። ከዛ በተጨማሪ እንቅስቃሴውን ወይም ደግሞ ሼክ የማድረግ ነገሩን በመቀነስ ቶሎ ወደ ቅርጹ እንዲመለስና የሚደርሰውን ጉዳት ለመቀነስ ይረዳናል። ትልቅ ስፓኖችን መፍጠር እንችላለን። ትልልቅ ስፓኖችን ስንል አሁን እዚህ ጋር እንደምታዩት እኛ በጣም ትልቅ ስፓን ነው የፈጠርነው። 18 ሜትር በላይ የሆነ ስፓን ፈጥረናል። እዚህ ላይ ኮስት እንቀንሳለን።